እንግዲህ ልበሉ ኢየሱስ አምላክ አይደለም ለማለት ማስረጃ ይሆነኛል ብሎ የጠቀሰው ቅዱሱን መጽሐፍ ነው መጽሐፍ ቅዱሳችን ነው መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ዮሐንስ ድረስ ያሉትን የመጽሐፍ ቅዱስ ክፍሎች ብንመለከት በራሱ አንደበት ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት የመጽሐፍ ቅዱስ ክፍል እናገኝ አንችልም በተለይ ኢየሱስ ክርስቶስ ተናገረባቸው የሚባሉት ወንጌላትን በተመለከተ የማቴዎስ የማርቆስ የሉቃስ የዮሐንስ ወንጌል ጨምሮ ማለት ነው አንድን አካል አምላክ የሚያሰኘው ምንድነው አምላክ ነኝ ስላለ አምላክ ይሆናል ወይ ይሄን በጣም ሲምፕል በሆነ ሎጂካዊ አስተሳሰብ ማፍረስ እንችላለን የትም ቦታ ሳንሄድ ለምሳሌ እኔ ተነስቼ አምላክ ነኝ ብዬ ብናገር አምላክ ሆናለሁ እኔን አምላክ ብዬ መጥራቴ አምላክ ያሰኘኛል ወይ በፍጹም አያሰኘኝም አምላክን አምላክ የሚያሰኘው አምላካዊ ባህሪያቶች ሲገለጥበት ነው ኢየሱስ እሱ እንዳለው አምላክ ነኝ ብሎ ባንደበቱ ስላልተናገረ አምላክ አያደርገውም ወይም ኢየሱስ አምላክ ነኝ ብሎ ስላልተናገረ አይ እሱ አምላክ አይደለም ወደሚል ድምዳሜ ይወስደናል ወይ በጭራሽ አይወስደንም ምክንያቱም የአምላክነት መስፈርት ምንለው አምላክ ብሎ ራሱን መጥራቱ አይደለም እንደዛማ ከሆነ አምላክ ነኝ ብሎ ራሳቸውን የጠሩኮ በጣም ብዙ ሰዎች አሉ በፊትም ነበሩ አሁንም ላይ አሉ አምላክ ነን ያሉ ግን አምላክ ነኝ ማለታቸው አምላክ ያደርጋቸዋል ወይ በፍጹም አያደርጋቸው ኢየሱስ ክርስቶስ በራሱ አንደበት በስጋ ተገልጦ በተመላለሰበት ዘመን እኔ አምላክ ነኝ ያለበት አንድ መጽሐፍ ቅዱስ ጥቅስ የለም ጌታ ኢየሱስ ምድር ላይ በነበረበት ጊዜ አልተመለከም ወይ ብለን ብንጠይቅ ተመልኳል የቱ ጋር የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ገና ሲወለድ ጀምሮ ወደ ቤትም ገብቶ ሕፃኑን ከናቱ ከማርያም ጋር አዩት ወድቆም ሰገዱለት ሳጥኖቻቸውንም ከፍቶ እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት በማለት ይናገራል እንግዲህ ተመልከቱ እነዚህ ሰባ ሰገሎች ናቸው ወደ ጌታ ኢየሱስ መጥቶ ገና ሲወለድ ገና ሕፃን በነበረበት ጊዜ ቀርቦ ምን አደረጉለት ሰገዱለት ይላል አማርኛው ይሄ ብቻ አይደለም የማቴዎስ ወንጌል ምዕራፍ 14 ቁጥር 33 ላይ እንደዚህ ይላል በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብሎ ሰገዱለት ይላል አማርኛችን ታዲያ ኢየሱስ እንዳታመልኩኝ አለ አላለም ይህን አምልኮ ምን አደረገ ተቀበለ ሌሎቹን ብናያቸው ለምሳሌ ሐዋርያቶቹን ብናይ እንዳትሰግዱልኝ ሲሉ ነበሩ መላእክቶችንም ብናይ እንዳትሰግዱ ሲሉ ነበር ራዕይ ዮሐንስ ላይ ማንበብ ይቻላል ኢየሱስን ግን መጥቶ ሲሰግዱለት ወይም ሲያመልኩት ግን ምንም አላለም ለምን አምልኮ የተገባው ስለሆነ ለምንድነው አምልኮ የተገባው የሆነው አምላክ ስለሆነ ስለዚህ ኢየሱስ ባንደበቱ አምላክ ነኝ ብሎ ስላልተናገረ አምላክ አይደለም ወደሚል ድኩም የሆነ አመክንዮ ሊወስደን በፍጹም አይችልም ማለት ነው